ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ብዙዎቻችን በቦንድ ወይም በገንዘብ ገበያ መኒ ማርኬትስ ላይ ኢንቨስት እናደርጋለን። ነገር ግን በእነዚህ ዘርፎች ላይ መዋለ ንዋያችን ስናፈስ ስለ ቦንድ መሰረታዊ እውቀት ከሌለን የገንዘብን ትክክለኛ ምንነት ልንረዳ አንችልም። ዛሬ በዚህ ቪዲዮ የኢኮኖሚ የልብ ትርታ ተብሎ የሚጠራውን ቦንድ ምንነት እናያለን። ብዙዎቻችን ስለ አክሲዮን ስቶክስ ገበያ ሲወራ በጉጉት ብንከታተልም የቦንድ ገበያ ግን ከአክሲዮን ገበያ እጅግ የሰፋና የጠለቀ ተጽዕኖ አለው። ስለ ቦንድ ጠለቅ ያለ ግንዛቤ እንዲኖረን የሚረዱ ዋና ዋና ነጥቦችን ስናይ፣ አንደኛ ቦንድ እንደ የዕዳ ሰነድ ዴቢት ኢንስትሩመንት ነው። ቦንድ በባህሪው ብድር ነው። አንድ መንግስት ወይም ድርጅት ትልቅ ፕሮጀክት ለምሳሌ መንገድ፣ ግድብ ወይም የንግድ ማስፋፊያ ሊሆን ይችላል ለመስራት ሲፈልግ ከአንድ ባንክ ብቻ ከመበደር ይልቅ ዕዳውን በትንንሽ ቁርጥራጮች ከፋፍሎ ለህዝብ ይሸጣል። መሰረታዊ ሂደቱ እያንዳንዱ ግለሰብ ከሆነ ድርጅት ቦንድ ሲገዛ ገንዘብ እያበደረ ነው። በምላሹም ድርጅቱ ለተወሰነ ጊዜ ለምሳሌ ለ5 ዓመት ሊሆን ይችላል በየዓመቱ የተወሰነ ወለድ ወይም ኩፖን ይከፍላል። ጊዜው ሲያበቃም ዋናውን ገንዘብ ለግለሰቦች ይመልሳል። ሁለተኛው የወለድ መጠንና የቦንድ ዋጋ ተቃራኒ ግንኙነት አላቸው። ይህ ነጥብ ስለ ገንዘብ ገበያ ለመረዳት እጅግ ወሳኝ ነው። በቦንድ ገበያ ውስጥ የወለድ መጠን ሲጨምር የቦንድ ዋጋ ይቀንሳል። የወለድ መጠን ሲቀንስ ደግሞ የቦንድ ዋጋ ይጨምራል። ለምን የሚለውን ለመመለስ ለምሳሌ 5% ወለድ የሚከፍል ቦንድ በእጃችን አለ እንበል። ባንኮች የወለድ መጠኑን ወደ 7% ካሳደጉት የእኛ 5% ቦንድ ማራኪነቱ ይቀንሳል። ስለዚህ ለመሸጥ ብንፈልግ ዋጋውን ቀንሰን መሸጥ ይኖርብናል። ይህ ኢንቨርስ ሪሌሽንሽፕ በዓለም አቀፍ ደረጃ የገንዘብ ፍሰትን ይቆጣጠራል። ሶስተኛ ቦንድ የሪስክ ፍሪ ሬት እና የኢንቨስትመንት መለኪያ ነው። የመንግስት ቦንዶች በተለይ የትልልቅ ሀገራት ከአደጋ ነፃ ሪስክ ፍሪ ተብለው ይታሰባሉ። ምክንያቱም መንግስት ገንዘብ አትሞም ቢሆን ዕዳውን ይከፍላል ተብሎ ይታመናል። ሌሎች ኢንቨስትመንቶች እንደ አክሲዮን፣ ሪል ስቴት ወይም ቢዝነስ ትርፋማነታቸው የሚለካው ከቦንድ ወለድ ጋር በመወዳደር ነው። የቦንድ ወለድ ከፍተኛ ከሆነ ሰዎች አደጋ ወዳለበት የንግድ ዘርፍ ከመግባት ይልቅ ገንዘባቸውን ቦንድ ላይ ማስቀመጥን ይመርጣሉ። አራተኛ ቦንድ የኢኮኖሚ ትንበያ ወይም ይልድ ከርቭ ነው። የቦንድ ገበያ የወደፊቱን የኢኮኖሚ ሁኔታ አስቀድሞ በመተንበይ ረገድ ጠንቋይ ነው ሊባል ይችላል። ሌላው ይልድ ከርቭ ኢንቨርዥን ማለትም በመደበኛ ሁኔታ የረጅም ጊዜ ቦንድ የ10 ዓመት ከአጭር ጊዜ ቦንድ የ2 ዓመት የበለጠ ወለድ ሊኖረው ይገባል። ነገር ግን የአጭር ጊዜ ቦንድ ወለድ ከረጅም ጊዜው ከበለጠ ይሄ ኢንቨርዥን ይባላል። ይህ ምልክት በታሪክ አብዛኛውን ጊዜ የኢኮኖሚ ውድቀት ሪሴሽን ከመከሰቱ በፊት ይታያል። አምስተኛ ቦንድ የዋጋ ግሽፈት ወይም ኢንፍሌሽን ጠላት ነው። ቦንድ የቋሚ ገቢ ፊክስድ ኢንካም ምንጭ በመሆኑ የዋጋ ግሽፈት ዋና ጠላቱ ነው። የዋጋ ግሽፈት ሲጨምር ከቦንድ የሚያገኙት ቋሚ ወለድ የመግዛት አቅሙ ይዳከማል። ስለዚህ የቦንድ ገበያ ተንቀሳቃሽነት ስለ መጪው የዋጋ ግሽበት ፍንጭ ይሰጠናል። በአጭሩ ቦንድን ማወቅ ማለት የገንዘብን ኪራይ ኮስት ኦፍ ቦሮዊንግ ማወቅ ማለት ነው። የገንዘብ ኪራይ ሲወደድ ወይም ሲቀንስ ደግሞ በቤት ክራይ፣ በሸቀጦች ዋጋና በስራ ዕድል ላይ ቀጥተኛ ተጽዕኖ ይኖረዋል። በኢትዮጵያም አዲስ እየተቋቋመ ያለው ኢኤስኤክስ ኢትዮጵያን ሴኩሪቲ ኤክስቼንጅ በዋናነት እንዲህ ያሉ የቦንድና የአክሲዮን ግብይቶችን ስርዓት ለማስያዝ የሚሰራ በመሆኑ ይህንን መሰረታዊ እውቀት መያዝ ለወደፊቱ የፋይናንስ ጉዞ ወሳኝ ነው። እዚህ ድረስ ስለተከታተላቸው እያመሰገን ቪዲዮውን ላይክ ማድረግ፣ ሳብስክራይብ ማድረግና ለሌሎች ማጋራት እንዳትረሱ። በቀጣዩ ቪዲዮ እስከምንገናኝ ሰላም ሁኑልኝ።